የግብዓት አቅርቦት የአርሶ አደሩን ምርትና ምርታማነት ለማሳደግና በምግብ እህል ራስን ለመቻል የሀገሪቱን የግብርና ምርት በዓለም ገበያ ተወዳዳሪ ለማድረግና ለሀገር ውስጥ ኢንዱስትሪዎች በቂ ምርት ማቅረብ እንዲቻል የምርት ማሳደጊያ ግብዓቶችን በተደራጀ ሁኔታ ማቅረብ፣ ማሰራጨትና መጠቀም ይገባል። ከዚህም አንጻር መንግስት የአፈር ማዳበሪያ አቅርቦትንና የምርጥ ዘር ስርጭትን ለማሻሻል በትኩረት እየሰራ ይገኛል። የማዳበሪያ አቅርቦትን አስተማማኝ ለማድረግ ዘንድሮ ለማዳበሪያ ግዢ ብቻ 1.3 ቢሊዮን የአሜሪካን ዶላር መድቧል። ለዘንድሮ የምርት ዘመን የሚገዛው የማዳበሪያ መጠን ካለፈው የምርት ዘመን የማዳበሪያ ግዢ ጋር ሲነጻጸር 4.6 ሚሊዮን ኩንታል ብልጫ አለው። ለዘንድሮ የምርት ዘመን የማዳበሪያ ዋጋ ላይ የ84 ቢሊዮን ብር ድጎማ ተደርጓል። ይህም በአንድ ኩንታል የአፈር ማዳበሪያ መንግስት ከ5000 ብር በላይ ድጎማ እንደሚያደርግ የሚያሳይ ነው። ለቀጣይ ምርት ዘመን እስካሁን 10.7 ሚሊዮን ኩንታል ተጓጉዞ ወደብ የደረሰ ሲሆን ከዚህም ውስጥ 3.9 ሚሊዮን ኩንታሉ ወደ ክልሎች በማሰራጨት ቀሪውንም በቀጣይ የማጓጓዙ ስራ ተጠናክሮ የሚቀጥል ይሆናል። ምርታማነትን ለማሳደግ ከማዳበሪያ በተጨማሪ የምርጥ ዘር አቅርቦት ወሳኝ ሚና ያለው በመሆኑ መንግስት በልዩ ትኩረት እየሰራበት ይገኛል። በዚህም በ2017 በጀት ዓመት እስካሁን 1.6 ሚሊዮን ኩንታል ምርጥ ዘር ተሰብስቦ 400,000 ኩንታል ለአርሶ አደሩ ተሰራጭቷል። 2 ማኑፋክቸሪንግ በተመለከተ የኢትዮጵያ ታምርት ንቅናቄ ዓላማ ለዘላቂ ልማትና ተወዳዳሪነት ምቹ ሁኔታ የሚፈጥር ሀገራዊ ስርዓት በመዘርጋት አምራች ኢንዱስትሪው ለሀገር በቀል የኢኮኖሚ ሪፎርም ስኬትና የኢኮኖሚ መዋቅራዊ ሽግግር ሚናው እንዲወጣ ማስቻል ነው። ሀገራዊ ንቅናቄው ወደ ትግበራ በተሸጋገረ ማግስት ከፖሊሲና የሕግ ማዕቀፍ ማሻሻያ፣ ቅንጅታዊ አሰራርን ከማጠናከር እንዲሁም በሀገር ውስጥ ተኪ ምርቶችን ከማሳደግ አንጻር አበረታች ውጤቶችን አምጥቷል። ባለፉት 3 ዓመታት ሀገራዊና ዓለም አቀፋዊ ሁኔታዎች ከግምት ያስገባ የኢንዱስትሪ ፖሊሲ ጸድቆ ወደ ስራ የገባ በመሆኑ በእስካሁኑ ከተኪ ምርቶች አንጻር 10.34 ቢሊዮን ዶላር መጠን ያለው ምርት ከውጭ ገባ የነበረን ማስቀረት ተችሏል። በዚህ ዓመት የ9 ወር አፈጻጸም ብቻ ከ3.1 ቢሊዮን ዶላር በላይ ማዳን ተችሏል። በአምራች ኢንዱስትሪው መስፋፋትና ምርታማነትን እንዲሁም ተወዳዳሪነትን የማምረት አቅም መጨመር ምክንያት ባለፉት 3 ዓመታት ገቢ ሸቀጥን በመተካት የውጭ ምንዛሪን በማስገኘት የሥራ ዕድል በመፍጠርና በሌሎችም መልኮች ለኢኮኖሚ ያለው ድርሻ እያደገ ይገኛል።